ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁልኝ? እኛ በጣም ደህና ነን። ዛሬ ደግሞ ይዤላችሁ የመጣሁት የውሃ ዳቦ እንዴት እንደምጋግር ነው። ለልጆቼ ልጋግር ስል ለምን አልቀርጽም ብዬ ነው። እንግዲህ እንደምታዩት 2 ኩባያ ውሃ አረኩኝ፣ ከዛ እርሾ አረኩኝ፣ ከዛ 2 ምንድነው የሚባለው ማንኪያ ስኳር አረኩኝና ለ10 ደቂቃ ነው ያስቀመጥኩትኝ። ከዛ ከ10 ደቂቃ በኋላ እንደዚህ ኩፍ ይልልናል። ኩፍ ሲል ወደ መጋገሪያችን ላይ እንገለብጣለን። እንደዚህ ከስር ማለቀልቀው ስኳሩ ከስር ጥልል ስለሚል ነው። ከዛ እዚህ ጋር ደግሞ እንትን ነው የማደርገው፣ ጨው ነው የማደርገው። ጨውቀው እንደዚህ የተከፈተው አሜንዬ ጥላ ሰብረው ነውና እንደዚህ ነው እንትን የምለው። ቀጥሎ ኦሊቫ ኦይል ከታለው። ከዛ ደግሞ ለቃና ቫኒላ ጨምራለሁ። ቫኒላ ደግሞ ከሌላችሁ ደግሞ አሪፍ ቃና እንዲሰጥላችሁ የብርቱካን ልጣጭ ወይ ደግሞ የሎሚ ልጣጭ ትንሽ ሳታበዙ ፈቅፍቃችሁ መክተት ትችላላችሁ። በጣም አሪፍ ቃና ነው የሚሰጠው። ከዛ እዚህ ጋር ምንድነው የማደርገው፣ ፉርኖ ዱቄት 3 ኩባያ ነው የማደርገው። እቺ ግማሽ ስለሆነች ነው 6 ጊዜ ያደረኩት። ልጄ እንደው ምን አለች ቪዲዮን ኤዲት ሳደርገው፣ ኧረ በቃ ማማ ብላለች። እና እንግዲህ 3 ኩባያ አረግና በደንብ አድርጌ አቦካዋለሁ። በደንብ አድርጋችሁ ታቦኩታላችሁ። እኔ ብዙ ማብኳት በቃ አልወድም፣ ግን ያው ግድ ለልጆች ሲባል ይደረጋል። እንደምታዩት ልብሱ ራሱ የለበስኩት ልብስ ራሱ አልተመቸኝም። ምን አስቤ እንደዚህ አይነት ልብስ ለብሼ እንደማቦካ ፈጣሪ ነው የሚያውቀው። በደንብ አድርገን እናቦካለን። ከዛ ደግሞ እያቦካሁኝ መሀል ላይ ዘይት፣ የወይራ ዘይቱን አደርግበታለሁ። ለምንድነው የወይራ ዘይቱን በደንብ ማረግበት? ልስልስ ያለ ዳቦ ይሆናል። ድርቅ አይልም። ድርቅ ሲል ይፈረፈራል ምናምንና ደግሞ ልጆች ስለሆነ የሚበሉት ሳይበሉት ፈርፍረው ነው የሚጨርሱት ሲደርቅና፣ እንደዚህ መሀል ላይ ዘይት እያደረኩኝ በደንብ አቦካዋለሁ። በቃ ልስልስ ያለ ዳቦ ነው የሚሆነው። ሞክሩት፣ በእውነት በደንብ ነው የምትወዱት። ዘይት አሪፍ ነው የሚያደርገው። በተለይ የወይራ ዘይት ሲሆን በደንብ እንትን ይለዋል፣ ያለሰልሰዋል ዳቦን ማለት ነው። ከዛ እንግዲህ በደንብ አድርጌ አብኩቼ አስተካክዬ ለ1 ሰዓት ያህል ነው ያስቀመጥኩት። ያው ኩፍ እስኪል ድረስ ነው የምጠብቁት፣ ግን ያው ሙቀት ምናምን ስለነበር ቤት ውስጥ ቶሎ ነው ኩፍ ያለልኝ። ሳስቀምጠው ደግሞ እንደምታዩት ከስር ላስቲክ አደርግበታለሁኝ። በደንብ አድርጌ ሽንፍን ነው የማደርገው ቶሎ ኩፍ እንዲል። ከዛ ደግሞ ከላዩ ላይ ደግሞ ጨርቅ እናደርግበታለን ማለት ነው። ከዛ ከ1 ሰዓት ቆይታ በኋላ ነው የተመለስኩትኝ። እንዳልኳችሁ 1 ሰዓት ነው የፈጀበት ኩፍ ለማለት። መጋገሪያችን ላይ እንገለብጠዋለን። ከስር ደግሞ የተጠቀምኩትኝ ደግሞ እንዳይዝብኝ በቀላሉ እንዲወጣልኝ እንዲመቸኝ ይሄ ይጠቅመኛል፣ ያግዘኛል። ከዛ እንግዲህ ያው የፈረደበትን ዘይት ትንሽ በደንብ ነው እንዳልኳችሁ ዘይት ማድረገው፣ ለዛ ነው ከላይ አደርጋለሁኝ። ከዛ እንደዚህ አስተካክለዋለሁ። ሊጡ እንትን አይደለም፣ ይሄ በጣም የጥንክር ያለ ሊጥ አይደለም ማደርገው። ዳቦ ስጋግር እንደምታዩት በጣም ላላ ያለ ሊጥ ነው ማደርገው። በቃ ቅድም እንዳልኳችሁ ነው፣ ልስልስ ያለ እንዲሆንልኝ ስለምፈልግ ላላ ባለ ሊጥ ነው መጋግረው። ከዛ እንግዲህ እንደዚህ ካደረኩትኝ በኋላ ድጋሚ ሸፍኝ አስቀምጠዋለሁ። እዚህ ጋር ውሃ አስተካክዬ ጥጃለሁ። ውሃ ስታረጉ ይኸው እንግዲህ እየከተትኩ ነው ዳቦዬን። በቂ የምትሉትን ውሃ አድርጉ፣ እሺ፣ መሀል ላይ እንዳያልቅባችሁ ማለት ነው። በደንብ አድርጉ። ከስር እንግዲህ ብረቷን የተጠቀምኩት። እቺ ብረት ደግሞ የሌላችሁ ደግሞ በስኒ 3 ጉልቻ ስኒ እንደ ጉልቻ ተጠቅማችሁ መጋገር ትችላላችሁ። እንደምታዩት እንግዲህ ከ1 ሰዓት ከ25 ደቂቃ በኋላ ነው ያወጣሁትኝ የበሰለልኝ። እና ስኒ ስትጠቀሙ ምን ታደርጋላችሁ? እንዳይወድቁባችሁ ግማሽ ውሃ አድርጋችሁ 3 ጉልቻ ሰርታችሁ አስቀምጣችሁ መጋገር ትችላላችሁ። እንግዲህ ዳቦ ይሄው ደርሶ በመከራ ከግሬስ ጋር እየተዳረኩኝ ቀዝቅዞልኛል። እኛ ቤት ዳቦ ሳይቀዘቅዝ ነው ሁሉ የሚቆረሰው። ያው ይሄ ግን እንደምንም በቃ ተዳርቄ ምንም ብዬም አቀዝቅዣለሁ። ይኸውላችሁ እንግዲህ እንደምታዩት ቆንጆ ፍርፍር ያለ ዳቦ ወጥቶልኛል። ስላያችሁኝ አመሰግናለሁ። ቀጣይ ላይ በሌላ ቪዲዮ እንገናኛለን። ሰላም ቆዩኝ።